ቢስሚላህ አልሐምዱሊላህ አሰላቱ ወሰላም አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመዋላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ታላቁና ሁሉን ቻይ የሆነው አላህ በተቀደሰው ቁርአን ውስጥ እንዲህ ይላል፣ ከተረገመው ሰይጣን በአላህ እጠበቃለሁ። ሰይጣንም ነገሩ ሁሉ ከተፈጸመ በኋላ እንዲህ ይላል፣ አላህ እውነተኛውን ቃል ኪዳን ገብቶላችሁ ነበር፣ እኔም ቃል ገብቼላችሁ ነበር። ነገር ግን አታለልኳችሁ። እኔ በእናንተ ላይ ምንም ስልጣን አልነበረኝም። ነገር ግን ጠራኋችሁ፣ እናንተም ጥሪዬን ተቀበላችሁ። ስለዚህ እኔን አትውቀሱ፣ ነገር ግን ራሳችሁን ውቀሱ። እኔ ላድናችሁ አልችልም፣ እናንተም ልታድኑኝ አትችሉም። ከዚህ በፊት ከአላህ ጋር ስታጋሩኝ የነበራችሁትን ነገር ክጃለሁ። በእርግጥም በደለኞች አሳማሚ ቅጣት አለባቸው። የትንሣኤ ቀን ሲሆንና አላህ በባሮቹ መካከል ፍርዱን ሲሰጥ፣ ፍጥረታቱን ሲመረምር፣ የጀነት ሰዎች ጀነት ሲገቡ አላህ ከነሱ እንዲያደርገን እንለምነዋለን እና የእሳት ሰዎች እሳት ሲገቡ ከእርሷ በአላህ እንጠበቃለን። ወደ ጥቁርና ጨለማ ወደ ሆነችው የጀሃነም እሳት ገቡ። ድምጿ ከሩቅ ይሰማል። በከፍተኛ ቁጣ ትተነፍሳለች፣ ትጮኻለች። ይህች የጀሃነም እሳት ናት። የእሳት ሰዎች ከሚደርስባቸው ከባድ ቅጣት የተነሳ እርስ በእርሳቸው መወቃቀስ ይጀምራሉ። ተከታዮች ለመሪዎቻቸው እናንተ ባትኖሩ ኖሮ እኛ አማኞች እንሆን ነበር ይሏቸዋል። አንዳቸው ሌላውን ይረግማሉ፣ ይጮኻሉ፣ ይጠያየቃሉ። ከቅጣቱ ክብደት የተነሳ ያለቅሳሉ፣ ተስፋ ይቆርጣሉ። በዚህ ሁኔታ ላይ ይቆያሉ። ከዚያም አንዳቸው ለሌላው ኑ እንታገስ፣ አንጩህ፣ አንዘን፣ ምናልባት ቅጣቱ ይቀለልን ወይም ይቅርታ ይደረገልን ይሆናል ይላሉ። ቅጣቱን ይታገሳሉ፣ ነገር ግን ምንም ጥቅም እንደሌለው ያያሉ። ስለዚህ እንዲህ ይላሉ፣ ብንታገስም ብንዘንም ለእኛ አንድ ነው። ከዚህ የምናመልጥበት ምንም መንገድ የለም። ማለትም ከቅጣቱ የሚያመልጡበት ምንም መንገድ የላቸውም፣ ቢታገሱም ቢያለቅሱም። ከዚያም በኋላ የተረገመው ኢብሊስ በመካከላቸው ይገለጣል። ነገሩ ሁሉ እንደተፈጸመ ካወቁ በኋላ የጀነት ሰዎች በጀነት የእሳት ሰዎች በእሳት ውስጥ መሆናቸውንና በእሳት ውስጥ ዘውታሪዎች እንደሆኑ ካወቁ በኋላ ምናልባት መፍትሄው በዱንያ የተከተልነውንና የእርሱን ፈለግ የተከተልነውን ኢብሊስ ጋር ይሆናል ብለው ያስባሉ። ለኢብሊስ ከእሳት የተሰራ መድረክ ይዘጋጅለታል፣ በእርሱ ላይ ቆሞ ንግግር እንዲያደርግ። እርሱም ከተጠያቂነት ራሱን ነፃ የሚያደርግበትን ንግግር ያደርጋል። ይህም ሐዘናቸውን፣ ኪሳራቸውንና ቁጭታቸውን ለመጨመር ነው።